የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት በኩራት ልጆች፣ የቅዱስ ገብርኤል ባለሟሎች፣ የአባታችን የአባ ዮሐንስ ተስፋ ማርያም የመንፈስ ቅዱስ ልጆች እንደምን ዋላችሁ? እንደምን አመሻችሁ? እንደምን እስከዚህ ሰዓት ቆያችሁ? ስሙ ልዑል እግዚአብሔር ስሙ በፈጠረው ፍጥረታት ሁሉ የተመሰገነ ይሁን። እኔ የመጣሁት ከቋራ ወረዳ ነው። ስሜ ውዴ አለሙ ወይም የመጽሐፍ ስሜ ወለተ ሚካኤል እባላለሁ። በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን በአባ ዮሐንስ ተስፋ ማርያም ባና ጸሎት እንዲህ ስል መሰክራለሁ። ምስክርም መሰክረው ከብዙ በጥቂቱ የተደረገልኝ ነገር ብዙ ስለሆነ ዝርዝሬ የማልዘልቀው ነውና መሰክረው ምስክር አንድ ለራሴ ነው፣ ሁለተኛ ለቤተሰብ። እኔ ስመጣ አይምሮዬን አላውቅም። ከቋራ ወረዳ ገለጉ ቀበሌ ሙገጭት ከዛ ተነስቼ በጎጃም መስመር ብዙ ጸበሎችን ዙሬ ነበረ። ግን ጤናም የለኝ፣ ገንዘብም የለኝ፣ ልብስም ጉርስም የለኝ፣ ሰብሳቢም የለኝ። ከሀገሬ ላይ ሁኛም ሰው እንዳይረዳኝ በሰው ሀገር ነበረ ሲያንጓልለኝ የነበረ። ግን ከሀገር ሀገር እያዞረ በየጫካው በየከተማ መስመሩ ሲያስገባኝ ብዙ ዘመናት ስቆጥር ከዚህ መጥቼ ተስፋ አገኘሁኝ። እዚህም ስመጣ ሰው አላመጣኝም፣ አብርሮ ነው ዞኝ የመጣው። ልጄን ድንግል ማርያም ልጄን ለአባ ዮሐንስ ልጄን አምጣና አስረክብ ብላኛለች እያለ ጸለይ እየጮኸ አምጥቶ አስገባኝ። ከዛ መጥቼ ከዚህ እንደምታይ ሰው የሚሰበስበኝ የለውም እንጂ መታሰር የቻልኩ ሰው ነበርኩ። ዛሬ ግን ክብር ምስጋና ይግባው ቤት ነበረ፣ ቤቴን ዘግቼ ወጥቼ የቀረሁ ነበርኩ። ልጆች ነበሩኝ እየጠቡ ነው ጥያቸው ወጣሁ። ዛሬ ግን ወንቅሸት ቅዱስ ገብርኤል ሰው አድርጎኝ ልጆችም መጥተው ከኔ ጋር አንዱ ክንታረት ነበረበት ድኗል። ሁለተኛው የራስ ጭንቅላት ቁስል ነበረበት ድኗል። አብረን አሁንም እዚህ እየተጠመቅን ያለነ